ጋጨ የሆነ አው ኢጅማዒ ወይንም ከኢጅማዕ ጋር ያልተጋጨ ይሄ ቢድዓ ሐሰና ይባላል ብለዋል። እዚህ እንግዲህ ለዓይኒ በፊ መዝሀብ አልሐነፊ በጣም ትልቅ ሙዕተመድ የሆኑ ናቸው። አሁንም አኺሩል ሙሐቂቂን የሚባሉት ኢብኑ ዓቢዲን ፊ ሐሺየቲሂ ምን ብለዋል? አልቢድዓቱ ኸምሰቱ አቅሳም ብለዋል። ቢድዓ ለአምስት ይከፈላል ብለዋል። ወኢላ ፈቀድ ተኩኑ ዋጅባ ብለው መጨረሻ ላይ ዋጅብም የቢድዓ ዋጅብም እንዳለ ያስቀመጡበት አግባብ አለ። ሰዕድ ተፍተዛኒ እሳቸውም ኦልሞስት ኦል በሚባል ደረጃ ሐቂቃ በቃ ቢድዓ ይከፈላል ነው የሚሉትና ወሚን አልጀሃላ መን የጅዐሉ ኩለ አምሪን ለም የኩን ፊ ዘመን ሰሓበቲ ቢድዓተን መዝሙመተን ወኢን ለም የቁም ደሊሉን ዐላ ቁብሒሂ ብለው እንደውም በጣም ሸንቆጥ ያደረጉበት አግባብ አለ። እነዚህኛዎቹም በጀህል የፈረጁበት አግባብ ነው ያለው። ከዛ ውጭ ኢማሙል አሉሲም ተፍሲራቸው ላይ ወረህባንየተን ኢብተደዑሃ የሚለውን የቁርአን አያ አምጥተው ማየዱሉ ዐላ ዘሚል ቢድዓቲ ሙጥለቀን ይሉና ወተፍሲሉል ከላሚ ፊል ቢድዓቲ ማ ዘከረሁ ልኢማም ሙሕይዲን ብለው አልቢድዓቱ ኸምሰቱ አቅሳም እያሉ ኢማም ሙሕይዲን አልኢማም ነወዊ የኢማም ዒዝ ብን ዓብደሰላምን ሀሳብ አምጥተው የተነተኑበትን አግባብ ተቀብለው የሄዱበት አግባብ አለ። ኢማሙን ለክነዊም በተመሳሳይ መልኩ ይሄው ሀሳብ ነው ያላቸው። ባጭሩ የሐነፍያ መዝሀብ በሙሉ ማለት በሚቻልበት አግባብ ቢድዓ ቆንጆ አለው፣ ቢድዓ መጥፎ አለው ብለው የሄዱበትን አግባብ እናያለን። ወደ ማሊክዮችን በምንመጣበት ጊዜ ማሊክዮች በነገራችሁ ላይ ቁደማዎቹ ትንሽ የቢድዓ ቆንጆ የለውም የሚል አይነት አንደምታ ያላቸው ንግግሮች አሏቸው። ሙተአኺሮቹ ግን ሙሐቂቆቹ የቢድዓ ቆንጆ አለው የሚል ነው እንትን ያመጡት። የኢማሙ ማሊክ አካባቢ ላይ ብዙ ንግግሮች አሉ። እነሱም በኋላ ላይ ይመጣባቸው ይሆናል። አልሐዋዲት ወልቢድዕ ጡርጡሺ ኢማሙ ጡርጡሺ እዚህ ስለ ቢድዓ የጻፉት መጽሐፋቸው ላይ ገጽ 48 ላይ ኢነሁ ለሐሰን ወሁ አምሩ ሙሕደቱን ለም የኩን ፊ ዘመኒ አቢበክሪ ወዑመረ ወዑስማነ ብለው ያስቀመጡበት አግባብ አለ። ስለ ሰላተል ዊትር በሚናገሩበት ጊዜ ማለት ነው። እንግዲህ የጻፉት መጽሐፋቸውን የቢድዓ ቆንጆ የለውም ለማለት ነው ኦፍኮርስ። ነገር ግን ዊትርን በጣም ቆንጆ ነው ብለው ማነው ቁኑት ፊል ዊትር አፎን ዊትር ላይ ቁኑት መቅራት ቆንጆ ነው ብለው የሄዱበት አግባብ አለ። ማሊኪ ናቸው። በጣም ሚነል ሙተሸዲዲን ናቸው። ባይዘው ወይ ቢድዓ አይከፈልም ከሚሉት ናቸው። ግን እስቲትናአቶች እንዳሏቸው ነው። ኢብኑ ዓብድልበር ፊል ኢስቲዝካር ሙጀለድ 268 ላይ ወአማ ቀውሉ ዑመረ ኒዕመቲል ቢድዓቱ ፊ ሊሳኒ ልዓረቢ እክትራዑ ማ ለም የኩን ወብቲዳኡሁ ብለው የተነተኑበት አግባብ አለ። የኢማም የሰይዱና ዑመር ንግግር ሉጋዊ እንዳልሆነና ሸርዒ እንደሆነ ያስቀመጡበት አግባብ አለ። ወማ ካነ ሚን ቢድዓትን ላ ቱኻሊፉ አስለ ሸሪዓቲ ወሱና ፈቲልከ ኒዕመቱል ቢድዓ ኒዕመቱል ቢድዓ ሃዲሂ ያሏት የሸሪዓውን ቁርአንና ሐዲስን የማይኸልፈውን ነው ብለው ያስቀመጡበት አግባብ አለ። ኢብኑል ዓረቢ ፊ ሸርሒሂ ዐለ ትርሚዚ ሙጀለድ 10 147 ላይ እንደዚሁ ኢዕለሙ ዐለመኩም ላህ አነል ሙሕደታት ዐላ ቂስመይኒ ሙሕደታቶች በሁለት ይከፈለዋል ብለው አስቀምጠዋል። ወሙሕደቱን ቢሐምሊ ነዚሪ ዐለ ነዚሪ በቅያስ ማለት ነው። በዛ መልኩ እንትን እንዳለ ያስቀመጡበት አግባብ አለ። ማለት በጣም በርካታ ንሶች ስለሆኑ እያለፍኩ ማንሳት በጣም እገደዳለሁ ከሰዓት አንጻር ማለት ነው። በኢማሙ ማሊክ እንትን እንደዚሁም ኢማሙ ልባጂ ፊ ሸርሒሂ ሊልሙወጣ ኒዕመቱል ቢድዓቲ ሃዲሂ የሚል የሰይድና ዑመር ንግግር ላይ ሊአነ ልቢድዓተ ሁወ መብተደአ አው መብቱዲአ ፊዕሉሁ መብተደአ ፊዕለሁ ልሙብተዲዑ ዱና አን የተቀደመሁ ኢለይህ ገይሩሁ ፈብተደዐሁ ዑመሩ ወታበዐሁ ዐለይህ ሰሓበቱ ወናሱ ኢለሃሉን መጀራ እያሉ እንደሚከፈል አስቀምጠዋል። ኢማሙ ዘርቃኒም እንደዚሁ ፊ ሸርሒሂ ሊልሙወጣ ፈቃለ ዑመሩ ኒዕመቲል ቢድዓቱ ሃዲሂ ወሰፈሃ ቢኒዕማ ሊአነ አስለ ማ ፈዓለሁ ሱና ስለሆነው ኒዕማ ብለው በዛ መልኩ ያሞካሸዋት። ወኢነማ ልቢድዓቱ ልመምኑዓቱ ኪላፈ ሱና ላይ የመጣ ነው፣ ሱናን ተቃርኖ የመጣ ነው መጥፎ ቢድዓ ብለው ያስቀመጡበት አግባብ አለ ማለት ነው። ወአማ ኢብቲዳዑ ልአሽያኢ ሚን ዐመሊ ዱንያ ፈሙባሑን ቃለሁ ኢብኑ ዓብድልበር ብለው ያው ይሄ የዱንያውን ነገር እንዳይቀላቀል ያስቀመጡበት አግባብ አለ። ኢማሙ ልቀራፊ ያው ሚን አለዚነ ዩዕረፉነ ቢሃዚሂ ተቅሲማት ሐቂቃ የሸይኽ ዒዝ ብን ዓብድሰላም ደረሳ ናቸው እና መዝሃባቸውን ካመጡ በኋላ ፊልፎሮቅ ሙጀለድ 204 ገጽ ላይ ወልሐቁ ተፍሲሉ ብለው አመጡ። መጨረሻ ላይ ቢድዓ መከፈሉ ነው ትክክለኛው አቋም አሉ። ወአነሃ ኸምሰቱ አቅሳሚን ለአምስት እንደሚከፈል ዋጅብ፣ ሙስተሐብ፣ መክሩህ፣ ሙሐረም እና ሐራም ተብሎ የሸሪዓ ሚዛን ላይ እንደሚቀመጥ ነው ምናምነው ብለው የሼኻቸውን የዒዝ ብን ዓብድሰላምን ሀሳብ ይዘው ያንጸባረቁበት አግባብ አለ ማለት። እነዚህ ሁሉ የማሊክያ መዝሃብ ላይ ያሉ ናቸው። በጣም በርካቶች ናቸው። ኢማሙ ልኡብይም ፊ ሸርሒሂ
ፊ ሰሒህ ሙስሊምም እንደዚሁ ይሄንኑ አቋም ይዘው ነው የሄዱት። ዐንደ ሻፊዕያ ስንመጣም ኦልሞስት ኦል በዛ ደረጃ ነው ቢድዓ እንደሚከፈል ነው እንትን የሚያደርጉት። አቡ ኑዐይም ፊል ሒልያ ኒዕመቲል ቢድዓቱ ሃዚሂ የሚለውን ኢማሙ ሻፊዒ ተንተርሰው ቢድዓ ለሁለት የከፈሉበትን አግባብ አስቀምጠዋል። ምን አሉ? በሰነዳቸውን ያወሩን ሐደተና አቡ በክሪን አልአጁሪዩ ሰና ዐብደላህ ብኑ ሙሐመድ አልዓጥሺ ሰና ኢብራሂም ብኑ ልጁንድይ ሰና ሐርመለት ብኑ የሕያ ቃለ ሰሚዕቱ ሙሐመድ ብን እድሪስ አሻፊዒ የቁል አልቢድዓቱ ቢድዓታኒ። በነገራችሁ ላይ ቢድዓ ለሁለት ለመከፈሉ ከሰለፎች ነው ያገኘንለት፣ ከኸለፎች አይደለም፣ ከሰለፎቻችን ነው ያገኘንለት። ወዓላ ረእሲሂም ሀዛ ልኢማም አልከቢር አልኢማሙ ሻፊዒ ምን አሉ? አልቢድዓቱ ቢድዓታኒ፣ ቢድዓ ለሁለት ይከፈላል አሉ። ቢድዓ መሕሙዳ የሚመሰገን ቆንጆ የሚባል ቢድዓ፣ ወቢድዓ መዝሙማ መጥፎ ቢድዓ አላሉ። እሱን ደግሞ እንዴት ነው ብለው ዲፋይን ሲያደርጉት ፈማ ዋፈቀ ሱነተ ሱናን ገጥሞ የመጣ ፈሁወ መሕሙድ ቆንጆ ቢድዓ ነው አሉ። ወማ ካለፈ ሱነተ ሱናን ከልፎ የመጣ ፈሁወ መዝሙም መጥፎ ቢድዓ ማለት እሱ ነው አሉ። ወሕተጀ ቢቀውሊ ዑመር ብን ልኸጣብ ሰይድና ዑመር ኒዕመት ልቢድዓቱ ሃዚሂ ያሉትን የተራዊሕን ቢድዓ እሱን እንትን አምጥተዋል። ኢማሙ ልበይሃቂም በሰነዳቸው አውርተውታል። ሰነዱ ሰሒሕ ነው፣ ላ ጉባር ዓለይህ ከማ የቁል ኢብኑ ተይሚያ ዓለይህ ረሕመቱላህ። ኢማሙ ልገዛሊ ፊል ኢሕያ ሙጀለድ 1 276 ላይም እንደዚሁ ወላ የምነዑ ሚን ዛሊከ ከውነሁ ሙሕደተን ፈከም ሚን ሙሕደቲን ሐሰን ብለው ስንትና ስንት አዳዲስ የተሰሩ ስራዎች አሉ፣ ነገር ግን ቆንጆ የሆኑ ቢድዓዎች ብለው ያስቀመጡበት አግባብ አለ ማለት ነው። ኢማሙ ልዒዝ ብን ዓብድሰላም ሐዲስ ወላ ሐረጅ ቢድዓ ለሁለት የመከፈል ጉዳይ ከአነሁ የመጀመሪያ ሰው ተደርገው ሁላ እስከ መቀመጥ ደረጃ ደርሰዋል። ፊ ቀዋዒዲህ እንዲህ ብለዋል። ሙጀለድ 204 ገጽ ቁጥር ላይ አልቢድዓቱ ፊዕሉ ማ ለም ዩዕሃድ ፊ ዓስሪ ረሱሊላህ ሰለላሁ ዐለይሂ ወሰለም። በዚሁ አጋጣሚ ቢድዓን ዲፋይን እያደረግኩም ነው እየሄድኩኝ ያለው ሰዓት ለመቆጠብ ነው። በነቢዩ ዐለይሂ ሰላቱ ወሰላም ዘመን የተከተለ የጠላላ የጥመትን መንገድ የተከተላለ ብለዋል። ኢማሙ ነወዊም ሀከዛ ፊ ሸርሒሂ ዐላ ሙስሊም ሙጀለድ 654 ቁጥር ላይ ቃለ ልዑለማው አልቢድዓቱ ከምሰቱ አቅሳም ብለው የዒዝ ብን ዓብድሰላምን ሀሳብ ያስቀመጡበት አግባብ አለ። ኢብኑ ሐጀርም እንደዚሁ ቢድዓን ከሚከፍሉ ውስጥ ናቸው። ወተሕቂቁ አነሃ ኢንካነት ሚማ ተንደሪጁ ተሕተ ሙስተሕሰኒን ፊ ሸርዒ ፈሂየ ሐሰና ብለው ሄደዋል። ሙስተሕሰን ጥሩ ከሚባሉ ውስጥ የሚመደብ ከሆነ ጥሩ ተብሎ ነው የሚወሰደው ብለው እንግዲህ ላፈትሕ ባዕደል ፈትን እንደ ማስረጃ ያመጡበት አግባብ አለ ማለት ነው። ኢማም አልከረሚም እንደዚሁ ፊ ተሕቂቅ አልቡርሃን 141 ገጽ ላይ ኩሉ ቢድዓቲን ደላላ የሚለውን ነገር በሚፈስሩበት ጊዜ ሀዘል ከላም ለይሰ ዐላ ኢጥላቂሂ ብለዋል። ይሄ ንግግሩ እንዲሁ ዐላ ኢጥላቂሂ ኩል ስላለ ኩል አዳተል ዑሙም ስለሆነች በዛ መልኩ የሚወሰድ አይደለም ብለው አስቀምጠዋል። በል ቀየደሁ ልዑለማኡ ዑለማዎች እንትን አድርገውታል፣ ቀይደውለታል ብለው አስቀምጠውታል። የዒዝ ብን ዓብድሰላምን ለ5 መከፈሉን አስቀምጠዋል። ሰፋራኒም እንደዚሁ ለዋኢሓቸው ላይ ሙጀለድ 1 ሼክ መሐመድ ብኑ ዓብደልዋሃብ ባልተጠበቀ መልኩ ቢድዓን ለሁለት ከሚከፍሉ መሻይኾች ሆነው አግኝቻቸዋለሁኝ። እዚህ ቦታ ላይ እንግዲህ ኢላ ቢድዓን ፊ ሸርዒ ከጀምዒ ልሙስሐፊ ና 5 ደቂቃ ነው የቀረህ ላስታውስህ። እየተከታተልኩት ነው። አብሽር ሐቢቢ። ከጀምዒ ልሙስሐፊ ወነሕዊ ዛሊከ ፈሃዛ ሐሰኑን ብለው ይሄ ቆንጆ ቢድዓ ነው ብለው ያስቀመጡበት አግባብ እንዳለ ተቀምጧል ማለት ነው። እና ከዚሁ ጋር በተገናኘ ኢብኑ ሐዝም አልዛሂሪ በጣም በሚገርም ሁኔታ ኢሕካማቸው ላይ ሙጀለድ 147 ገጽ ላይ ወልቢድዓቱ ኩሉ ማ ቂለ አው ፉዒለ ሚማ ለይሰ ለሁ አስሉን ፊማ ኑሲበ ኢለይሂ ሰለላሁ ዐለይሂ ወሰለም ብለው የሄዱና ወሚንሃ ማ ዩእጀሩ ዐለይሂ ሳሒቡሁ ወየኩኑ ሐሰነን ቆንጆ ቢድዓ አላሉ ማለት ዛሂሩን የሚወስዱ ናቸው ተብለው እንግዲህ ይወሰዳል መዝሃባቸው ዛሂሪ ስለሆነ። ከመሆኑም ጋር ግን የቢድዓ ቆንጆ አለው ብለው ያስቀመጡበት አግባብ አለ። ኢማሙ ሰንዓኒም ፊ ሱቡል ሰላም ሙጀለድ 402 ገጽ ላይ ወኩሉ ቢድዓቲን ደላላ የሚለውን በሚፈስሩበት ጊዜ አልቢድዓቱ ሉገተን ማ ዑሚለ ዐላ ገይሪ ሚሳሊን ሳቢቅ አሉና ወልሙራዱ ቢሃ ሁና ማ ዑሚለ ሚን ዱኒ አን ዩስበቀ ለሁ ሸርዕየቱ ሚን ኪታቢ ወላ ሱነቲ ወቀድ ቀሰመ ልዑለማው አልቢድዓተ 5 አቅሳም ወደ 5 ይከፈላል ብለዋል። ኢማሙ ሸውካኒ ሙጅተሂዱ ሙጥለቅ ብለው እንግዲህ ተርጅመውላቸዋል። ኢማሙ ሰንዓኒም በዚህ መልኩ ነው ያስቀመጡት ማለት ነው። እና
ስለዚህ ባጭሩ ቢድዓ ለሁለት ይከፈላል የሚለው ነው እኔ እንትን የሚያደርገኝ። በጣም በርካታ ዑለማዎችን በስም ደረጃ መጥቀስ ይቻላል፣ ሰዓቱ ስለጠበበ ነው። ነገር ግን እዚህ ቦታ ላይ በማሊክዮች መዝሀብ በተለይ ቁደማዎቹ ተብሎ የሚወሰደው ሐታ እነሱ ላይ ያለኝ ሪዘርቬሽን ምንድን ነው? ቢድዓን ለሁለት አይከፍሉም፣ የቢድዓ ቆንጆ የሚባል ነገር የለውም ብለዋል ኢማሙ ማሊክ የሚል ነገር አለ። እሱ ሰነዱ በምናይበት ጊዜ በጣም ደካማ ነው። ስለዚህ ሐታ የማሊክያ መዝሀብም ቢሆን ቢድዓን ለሁለት ይከፍላል ተብሎ ነው ሊወሰድ የሚችለው። እናንተ ይሄ ይገርማችኋል። በጣም ደፍሬ ልናገር ካልኩኝ እነ ኢማም ሻጢቢ እነ ኢማም ኢብኑ ተይሚያ ዓለይሂ ረሕመቱላህ እነሱ ራሱ እነ ኢብኑ ረጀብ ራሱ ቢድዓ ሐሰና ብለን አንጠራውም ነው እንጂ የሚሉት ነገር ግን ተሕተ ዑሙም ሸሪዓ ከሸሪዓ ፕሪንሲፕሎች ጋር አብሮ እስከሄደ ድረስ ያው መሳሊሕ አልሙርሰላ ብለን ሌላ ስያሜ እንሰጠው ይሆናል እንጂ ወይም ደግሞ ቢድዓ ኢዳፍያ ወይንም ደግሞ የተለያዩ ስያሜዎችን እንሰጠው ይሆናል እንጂ ነገር ግን ሁሉም የሚመለሱ ቢድዓዎች አይደሉም ብለው ይሄ በተግባራቸውም በንግግራቸውም የምናገኘው ነገር ነው እና ተካድ አን ተኩን እክትላፍ ልዑለማ ፊ ሀዛ ልመጃል ሐቂቃ እኔ ባለኝ ንባብና ባለኝ ውስን ማዕሉማ ኪላፉ ለፍዚ ነው የሚመስለኝ ሐቂቃ ማለት ነው። ቢድዓ አይከፈልም ያሉ ዑለማዎች ኦፍኮርስ ቁጥራቸው አናሳ ነው። ግን ቁጥራቸው አናሳም ከመሆኑ ጋር ግን በፈሕዋ ደረጃ በሚስጥር ደረጃ ቢድዓ ይከፈላል ከሚሉ ዑለማዎች ጋር በተግባር ደረጃ አንድ ሆኖ ነው የማገኛቸው እና ከዛ አንጻር በጣም ብዙ ማሳያዎችን ከዚህ በኋላ አመጣ ይሆናል ኢንሻአላሁ ተዓላ። ቢድዓ ቆንጆ አለው፣ ቢድዓ እንትን አለው። ግን ምንድን ነው እንትኑ ከተባለ ምንድን ነው ታዲያ ቆንጆ መሆኑን አለመሆኑን በምንድን ነው የምናውቀው ከተባለ ቀዋዒደ ሸሪዓ የተቀመጠው ለዚህ ነው። ኡሱለል ፊቅህ የተቀመጠው ለዚህ ነው። ዑለማዎቻችን ወረሰቱል አንቢያ የተደረጉት ዑለማዎቻችን የተቀመጡት መጥፎውን ከጥሩ ለመለየት ነው። አይደለም እንዴ? በአንድ ኡማ ውስጥ ደግሞ ዑለማዎች የተስማሙበት ነገር ደግሞ እንደ ኡማ ዒስማ አለ ማለት አለመሳሳት አለ እንደ ኡማ ማለት ነው። እና እነዚህ ሁሉ ዑለማዎች የሄዱበት መንገድ ሐቂቃ ኺላፉ ለፍዚ ነው ብዬ ስለማስብ ነው የእነዚህኛዎቹ የካድ አንየኩን ኢጅማዕን ፊ ሀዛ ልመጃል። ስለዚህ እኔ ይህንን ነው የማስበው። ምናልባት የተለየ ነገር ካለ ከኡስታዝ ሙዓዝ የምሰማ ነው የሚሆነው። ከዚያ በኋላ ግን ለዚህ ንግግሮቻቸው ምንድን ነው ማሳያው የሚለውን ከሰሓቦች ጀምሮ ወደ ታቢዕዮች መተን ወደ አኢመተል አርበዓ መተን እስከ አሁን ድረስ ያሉ ዑለማዎች ምን አይነት ቢድዓዎችን ወይም ደግሞ ቢድዓ ሐሰና ተሕተ ዑሙም ሸሪዓ ያሉ ቢድዓ ሐሰናዎችን እንዴት እንደሰሩ በማሳያ ስናየው አይ ቲንክ ይገባናል ብዬ ነው የማስበው እና በዚህ ደረጃ የሚጮህበት ነገር ያለ አግባብ በጣም ተለጥጧል ብዬ ነው የማስበው እና ያው አላሁ ስብሓነሁ ወተዓላ ለሐቅ እንግዲህ ሁላችንም የምንገራ ሁሌም በሐቅ እንጂ በሌላ ነገር የማንመዘን አላህ ያድርገን እያልኩኝ ደቂቃዬ ስላለቀ በዚሁ ጨርሳለሁ። ቦሪክቶ ጀዛከላሁ ኸይረን ኡስታዝ አደም። አሁን ደግሞ ኢንሻአላህ ቀጣዩን ሀሳብ የሚያቀርብልን ኡስታዝ ሙዓዝን ወደ ዋናው መድረክ ጋብዛለሁ። እሱም እንደዚሁ 21 ደቂቃ አካባቢ ይኖረዋል። ቢስሚላህ بسم الله الرحمن الرحيم الحمد لله رب العالمين ونصلي ونسلم على أشرف الأنبياء وإمام المرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين وبعد السلام عليكم ورحمة الله وبركاته ራሴ ያቀረብኩትን ነገር ከመናገሬ በፊት እስቲ መጀመሪያ ኢንሻአላሁ ተዓላ ወንድማችን አደም ድምጼ ይሰማል አይደል? ይሰማል። ወንድማችን አደም ያነሳውን አንዳንድ ነጥቦችን ላንሳና ለፍ። መጀመሪያ መታወቅ ያለበት አብደላህ ብን አባስ አልቂራአቱ ኸልፈ ልኢማም የሚለው የኢማም አልቡኻሪ ኪታብ 14ኛው ገጽ ላይ ምን ይላሉ? አብደላህ ብን አባስ ነው ያልኳቸው የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ ለይሰ አሐዱን በዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ ዩእኸዙ ሚን ቀውሊሂ ወዩትረክ ኢላ ረሱለላሂ ሰለላሁ ዐለይሂ ወሰለም። ከነቢዩ ሰለላሁ ዐለይሂ ወሰለም በስተቀር ማንም ሰው ንግግሩ ሑጃ ሊሆንም አይችልም። አንድ ከንግግሩ መካከል ከፊሉ ተወስዶ ከፊሉ የሚተው ቢሆን እንጂ አይሆንም። ትልቅ ቃዒዳ ደግሞ አለ አህሉ ሱነት ወልጀማዓ ዘንድ። ያ ቃዒዳ ምንድን ነው? አቅዋሉ ልዑለማ ዩስተደሉ ለሃ ወላ ዩስተደሉ ቢሃ። የዑለሞች ንግግር ዑለሞች የሚያቀርቡት ሀሳብ ደሊል ይፈልጋል በራሱ ማለት ነው። ተግባባን? ደሊል ይፈልጋል እንጂ አበደን ራሱ ደሊል ሊሆን አይችልም። የወንድማችን አደምን ንግግር ደግሞ ሁላችሁም ተመልክታችኋል። አንድም ቃል አላህ የሚል ነገርም ወንድማችን አልጠቀሰም። አንድም የረሱልን ንግግር ሰለላሁ ዐለይሂ ወሰለም አልጠቀሰም። ቀጥታ ወደ ዑለሞች ብቻ ንግግር ብቻ ነው የሄደው ማለት ነው።
አንደኛው ይሄ ነው። በመጀመሪያ ወንድሜ አደም ያነሳው ምንድነው አልቢድዓቱ አሁን የምናነሳው የዒባዳ ብቻ ነው ብሏል። የዒባዳ ብቻ አይደለም። ቢድዓ ሲባል በአንድ ነው የምናየው የዒባዳውንም የዓቂዳውንም ምኑንም። ወላኪን እዚህ ጋር ችግር የለውም። ወንድማችን አደም ባለው እስቲ ተነዙል እናደርግና ወደ ዒባዳው ብቻ እስቲ እንመለስ፣ ችግር የለውም። ስለዚህ አሁን ወንድማችን አደም ያመጣው ደሊል ከመጨረሻ ነው የጀመረው ማለት ነው። ደሊል ከስር ሲጀመር ከቁርአን ነው የሚጀምረው። ከቁርአን በኋላ ወደ ሐዲስ ይኬዳል። ከዚያ በኋላ ወደ ኢጅማዕ ይኬዳል። ከዚያ በኋላ ወደ ቅያስና ወደ አቅዋሉ ሰሓባ መሰል ይኬዳል። ወንድማችን አደም ግን ቀጥታ መጥቶ አብዛኛውን ሙተአኺር የሆኑ ዑለሞችን የጀመረው ሰለፎችም አይደለም። አብዛኛው እሱ የጠቀሳቸው ዑለሞች ሙተአኺር ማለትም ቁሩን አልሙፈደላ በኋላ የመጡ ማለት ነው። ከሶስቱ ቁሩኖች በኋላ የመጡትን የጀመረው። ይህንም መጨረሻ ላይ እመጣበታለሁ። ምክንያቱም ምን መሰላችሁ ኢብኑ ተይሚያና ሙሐመድ ብን አብዱል ወሃብም ይህንን ነገር እንደሚደግፉ ነው ያገኘሁት ብሎናል ወንድማችን አደም። ኢንሻአላህ መጨረሻ ላይ እሱን የሚያቀርብልኝ ይሆናል። ሌላው ደግሞ እነሱ በጣም አብዛኛው ሆነውን ያገኘዋቸው ከዑለሞች መካከል ቢድዓን የሚከፍሉ ኢቭን አብዛኛው ከመሆናቸው የተነሳ ወደ ኢጅማዕነት ይቀርባል ብሎ ነበር ወንድም አደም። ወደ ኢጅማዕነት የሚቀርብ ከሆነ ታዲያ ለምን ወደ መጨረሻው ማህበረሰብ ሄደክ ማስረጃ ልታመጣ ቻልክ? ምክንያቱም የመጀመሪያዎቹ ኢጅማዕ እያደረጉበት የሚመጡ ከሆነ የመጀመሪያዎቹ ማቅረብ አይቻልም እንዴ? ቀላል ነበርና ማለት ነው። ሌላኛው ደግሞ ዒስማ ለኡመተ ሙሐመድ ብሎ ነበር ወንድማችን አደም። ነዓም ነቢዩ ሰለላሁ ዐለይሂ ወሰለም ሰሒሕ በሆነው ሐዲሳቸው ሲናገሩ ላ ተጅተሚዑ ኡመቲ ዐላ ضላለቲን ብለዋል። መቶ በመቶ የምናምንበት ሐዲስ ነው። ወላኪን ሐዲሱ ለኡማው በአጠቃላይ ነው እንጂ ዒስማን የሰጠው ለአፍራድ የሆኑ ዑለሞች አይደለም። ለዑለሞች ሳይሆን ለኡማ ነው። ወደ ዑለሞች ንግግር ስመጣ ደግሞ አይደለም የዑለማ ንግግር የሰሓቦችም ንግግር እንኳ ስህተት ሆኖ ከተገኘ ተቀባይነት አይኖረውም። ከአብዱላህ ብን መስዑድን ያው ታውቃላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ጉዳይ ዱዓ ያደረጉለት ሰሓቢይ ነው። የቁርአን ዱዓ አይደለም ምስክር የሰጡት ሰሓቢይ ነው። ቁርአንን ከአብዱላህ ብን መስዑድ ተማሩ ብለው ነቢዩ ከሰሓቦች ለይተው ስድስተኛው ሙጀለድ 8ኛው ገጽ ላይ ምን ይላል? ኢብቲዳ ቢድዓ የሚባለው ነገር በአጠቃላይ ስሙ ይላል አንሻአሁ በዳአሁ ጀመረው ብሎ ማለት ነው። ከዚያም ምን አለ? ኢስተንበጠሃ ማለትም ከዚህ ሆኖ የሚጠቀሰው ማለትም የሆነን ነገር እንደ አዲስ ከነበረው ነገር እሱ ከእንትን ያመጣው እንዲሁ ሐታ በድዓ ረኪያ ብሎ ማለት ውሃ ውስጥ ከርሰ ምድር ውስጥ ተቀብሮ የነበረን ውሃ ቆፍሮ አወጣ። የምድርን ውሃ ማለት ነው። ቆፍሮ አወጣ ሲባል እንትን ነው የሚሆነው ብሎ ተናገረ። ይሄ ኢስተንበጠሃ ማለት ነው። የነበረን ነገር ተደብቆ የነበረን ነገር ፈልቅቆ ማውጣትም በድዓ ከሚለው ነው የሚቆጠረው ብሎ ተናገረ። በዚህ እንለፈው፣ ምክንያቱም መጨረሻ የዑመር ጉዳይ ላይ ስለምፈልገው ነው ኢስቲንባጥ የሚለው ነጥብ ላይ ማለት ነው። ከዚያ ወደ ኢስጢላህ ደግሞ ስመጣ ኢማም ሻጢቢ ኢዕቲሳም ላይ ወንድማችን አደም ማንሶታል ይሄንን ነጥብ። ምንድነው ያለው? ጠሪቀቱን ፊዲን ሙኽተረዓ ነው ያለው። በዲን አልኢስላም ውስጥ የሚመጣ በዲን ያለው በዱንያ አይደለም። ፊዲኒ በዲን ጉዳይ ላይ ሙኽተረዓቱን የምትፈበረክ ወይ ደግሞ የምትጀመር ነገር ናት፣ እንደ አዲስ የምትፈጠር ማለት ነው። ቱዳሂ ሸሪዓተ ሸሪዓን የምትስተካከል ከሸሪዓ ጋር የምትወዳደር ማለት ነው። ከዚያስ ዩቅሰዱ ቢስሉኪ ዐለይሃ ማ ዩቅሰዱ ቢጠሪቀት ሸርዕያ በሸሪዓ ተግባራት የሚፈለግ ነገር በእሷ የሚፈለግ ማለትም አጅር የሚፈለግባትና ወንጀል የሚፈራባት ማለት ነው። ከዚያ በኋላ ወደ ቁርአን እስቲ እንለፍ። ምክንያቱም ወንድማችን አደም ቁርአን አልጠቀሰም እያልኩ ለራሴም ቁርአን ሳልጠቅስ ዝም ብዬ የማልፍ ከሆነ ትልቅ ችግር ስለሚፈጥር ማለት ነው። ወደ ቁርአን ጉዳይ ስንገባ አላህ ስብሓነሁ ወተዓላ በተከበረው ቃሉ ምን ብሎ ይነግረናል መሰላችሁ ወንድሞች? عفوا وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله وأن هذا إيه اسلمنا كو صراطي من قدينو مستقيما كتتنيا من قدينو فاتبعوه يهن من قد تكتلوت ولا تتبعوا السبل تنانيش أفنقاج هونو من قدوتشن دقمو أتكتلو تنانيش من قدوتشن ምክንያቱ ሲባል ፈተፈረቀ ቢኩም عن سبيلي ከአላህ መንገድ ያስወጣችኋልና። ሙጃሂድ ብሎ ማለት ደግሞ የአብደላህ ብን አባስ ተማሪ ነበሩ። እሳቸው ከአብደላህ ብን አባስ የተማሩ የአብደላህ ብን አባስ ተማሪ ናቸው። ምን አሉ ሙጃሂድ በዚህ ጉዳይ ላይ? ምክንያቱም ተፍሲር እርከኖች አሉት፣ መስመሮች አሉት። ተፍሲር በቁርአን ይፈሰራል። ቁርአን በቁርአን ይፈሰራል። በሁለተኛ ደረጃ በሐዲስ ይፈሰራል። በሶስተኛ ደረጃ አቅዋል ሰሓባ ይፈሰራል። በአራተኛ ደረጃ አቅዋሉ ታቢዒን ይፈሰራል። አራተኛው ደረጃ ላይ ስመጣ ሙጃሂድ ምንድን ያለው? እነሁ ቃለ ፊ ቀውሊሂ ወላ ተተቢዑ ሱቡላ ሱቡልን አትከተሉ የሚለው ነገር ላይ ምንድን ያለው? አልቢድዑ ወሹቡሃት ነው ያለው። ቢድዓን አዲስ መጤ የሆኑ ነገሮችን አትከተሉ ማለት ነው። አልቢድዑ መጤ የሆኑ ነገሮችንና ወሹቡሃቲ ሰዎች ላይ ውዥንብር የሚፈጥሩ ነገሮችን አትከተሉ ብሎ ማለት ነው። የቁርአኑን በዚህ ጨረስም ማለት ነው። ከዚያ በኋላ ሁለተኛው አያ የውመ ተብየዱ ውጁሁን ወተስወዱ ውጁሁን የሚለውን የአላህን ቃል
ምክንያቱም ያው የዑለሞችን ንግግርና ኢስቲንባጦችን የዑለሞችን ቃላትን እንከተላለን የሚባል ከሆነ የሰሃቦች ንግግር ደግሞ ከሁሉም ከፍ የሚል ስለሆነ ማለት ነው። የውመ ተብየዱ ውጁሁም በቂያም ዕለት ከፊል ፊቶች የሚነጡበትና ነጭ የሚሆኑበትና ወተስወዱ ውጁሁም ከፊል ፊቶች ደግሞ የሚጠቁሩበት ቀን ይመጣል ብሎ አላህ ተናገረ። ስለ ቂያማ ጉዳይ ሲናገር ይሄንን ያኒ የውመል ቂያማ አለና ኢብኑ ከሲር ተፍሲሩ ሁለተኛው ሙጀለድ 92ኛው ገጽ ላይ ምን አለ? የውመል ቂያማ ማለት ነው ይህ ፊት እንደዚህ የሚሆነው። ከዚያስ ምን አለ? ተብየዱ ውጁሁ አህል ሱነቲ ወልጀማዓቲ የሱናና የጀማዓ ሰዎች ፊት የምትበራበትና የምትነጣበት የምታንጸባርቅበት ቀን፣ ወተስወዱ ውጁሁ አህሉል ቢድዓ ወልፊርቃ የቢድዓ ሰዎች ፊት ደግሞ የምትከስልበት ወይ ደግሞ ከሰል የምትሆን የምትጠቁርበት ቀን ነው ብሎ ተናገረ። ማነው እንደዛ ያለው? አብዱላህ ብን አባስ ነው። ቃለሁ ኢብኑ አባስ። ኢብኑ አባስ ማለት ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለትና አላህ ሆይ ይህን ልጅ ቁርአንም መፈሰር ወይ ደግሞ ትርጉም ማድረግ አስተምረው ያሉት ነው። በረሱል የተመሰከረለት ነው። ሁለተኛ ማስረጃ መጣው። ከዚያ በኋላ ደግሞ ስናልፍ አላህ ሱብሓነሁ ወተዓላ አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። አንድ ነገር ጎደሎ ቢሆን ነው መሙላት የሚያስፈልገው። እስልምናን ደግሞ አላህ ሱብሓነሁ ወተዓላ ሞልቼላችኋለሁ ብሎ ነገረን። ከሰሓቦች መካከል እስልምናን አላህ ሞልቼላችኋለሁ ካለ በኋላ ከሰሓቦች መካከል እስቲ አንድም አዲስ ነገርን ፈጥሮ የጨመረ ሰው የሚያመጣ ሰው የለም። ምክንያቱም ሰሓቦች አይ በነቢዩ ዘመን እኮ ይሄን ስራ ሲሰሩ ነበር ከተባለ ኖርማል ነው። ምክንያቱም ነቢዩ ነበሩ፣ እኛ የምንከተለው ነቢዩ ማጽነቃቸውን እንጂ ሰሓቦች መስራታቸውን አይደለም። ምክንያቱም ሰሓቢይ እንደ ሰሓቢይ ትልቅ ቦታ አለን፣ ለሰሓቢይ ለዑለሞቻችን ትልቅ ቦታ አለን። ወላኪን የምንከተለው ቁርአንና ሐዲስን ስለሆነ ማለት ነው። ስለዚህ የቁርአንን ነገር በዚሁ ልጨርስ። ወላሂ በነገራችን ላይ ብዙ አያዎችን አምጥቻለሁ፣ ግን ጊዜው አይበቃኝም። በዚሁ ጨርሼ ልውጣ። ወደ ሐዲስ ደግሞ እንግባ። ሐዲስ ደግሞ ትልቁ የእስልምና ድንጋጌ ከሚወሰድበት ነጥብ ሁለተኛው ስለሆነ ማለት ነው። ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰሒሕ አልቡኻሪ 6849ኛው ሐዲስ ምን ይላል? ዐን ሙረተ አልሀመዳንይ ቃለ ዐብዱላህ ብን መስዑድን ዐብዱላህ ብን መስዑድ እንዲህ ብሎ ተናገረ አለ። ኢነ አሕሰነ አልሐዲስ ኪታቡላሂ ከሁሉም የተሻለው ንግግር የአላህ ቃል ነው፣ የአላህ ንግግር ነው። ለዚያም ነው የአላህን ቃል እንደ መግቢያ አድርጌ የጀመርኩት እኔም ማለት ነው። ወአሕሰኑል ሀዲይ በላጩ ደግሞ መመራትም ሀዲ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምሬት መንገድ ነው። እሳቸው ያሰማሩት መንገድ ከሁሉም በላጭ ነው። ያ ማለትም ደግሞ ከሐዲስ የመጣው ማለት ነው። ወሸሩል ኡሙሪ ከነገሮች መካከል በጣም መጥፎ የሚባለው ምንድን ነው? ሙሕደሳቱሃ መጤ ነገሮች ናቸው። አዲስ የተፈጠሩ ነገሮች የመጨረሻ መጥፎ የሚባሉት እነሱ ናቸው ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ወኢነማ ቱዓዱነ ለአቲ ወማ አንቱም ቢሙዕጂዚን ብለው ጨረሱት። ጃቢር ብን ዓብድላህ ረዲየላሁ ዐንሁ ሲናገር ምን አለ? ካነ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ኸጠበ አሕመረት ዐይናሁ ወዐላ ሰውቱሁ ወሽተደ ገደቡሁ ሐታ ከአነሁ ሙንዚሩ ጀይሽን። ነቢዩ ሰለላሁ ዐለይሂ ወሰለም ዳዕዋ ሲያደርጉ ልክ ትልቅ ሰራዊትን እንደሚገስጽ ሰው ድምፃቸው ከፍ ብለው ፊታቸው ቀልቶ ምን ብለው ይናገሩ ነበር። ከዚያስ ምንድን ነው ያሉ ሰለላሁ ዐለይሂ ወሰለም? እኔና ቅያማ እኮ እንዲህ ነው የተላክ ነው ብለው ጣቶቻቸውን እንትን ብለው አሳዩ አለ። ከዚያ በኋላ ምን አሉ? አማ ባዕዱ ፈኢነ ኸይረል ሐዲስ ኪታቡላሂ ከሁሉም ንግግሮች በላጩ የአላህ ቃል ነው። ከዚያስ ወኸይሩል ሀዲይ ሀዲዩ ሙሐመድን ከሁሉም ደግሞ በላጩ መመራት የነቢዩ ሰለላሁ ዐለይሂ ወሰለም መመራት ነው። የአላህን ንግግር ከየት ነው የምንወስደው? ከቁርአን ነው። የነቢዩን መመራት ማሰማራት እስከ ነው የምንወስደው ስንል ከሐዲስ ነው የምንወስደው ማለት ነው። ከዚያ ምን አሉ? ወሸሩል ኡሙሪ ሙሕደሳቱሃ ወኩሉ ቢድዓትን ضላላህ አሉ። ወሸሩል ኡሙሪ ከሁሉም ነገሮች ክፉዋ መጥፎዋ ደግሞ ሙሕደሳቱሃ ቢድዓዋ ናት፣ ተፈጣሪዋ አዲሷ መጤዋ ነገር ናት፣ ተጀማሪ ነገር ናት። ከዚያ ምን አለ? ወኩሉ ቢድዓትን ضላል ወኩሉ አልፋዙል ዑሙም ነው የተጠቀመው። ወኩሉ ቢድዓትን ሁሉም የቢድዓ አይነቶች ደግሞ ضላለቱን ወደ ጥመት ነው የሚመራው። ስለ ኩሉ ጉዳይ ወንድማችን አደም ማውራት የሚፈልግ ከሆነ በሰፊው ልናወራበት እንችላለን። ዑሙሙን ተክሲስ ይደረጋል የሚለኝ ከሆነም ስለ ተክሲሱ ጉዳይ በደንብ አድርገን በሰፊው እናወራበታለን። ግን አሁን ገረፍ ካደረግኩኝ ልለፍ ይሄኛውም ማለት ነው። አስታውሱ ወንድማችን አደም መጀመሪያ ላይ እንዳነሳሁት አንዳችም የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን አልጠቀሰም። አንዳችም የቁርአንን አያ አልጠቀሰም። እኔ እስካሁን ድረስ እየተናገርኩ ያለሁት ደግሞ በአጠቃላይ ቁርአንና ሐዲስን ብቻና ብቻ ነው። ዕርባድ ብን ሳሪያ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም የሆነ ቀን ቆሞ ልክ የመሰናበቻ ንግግር እንደሚያደርግ ሰው እንደሚሰናበት ሰው ተናገረን አሉ ሰለላሁ ዐለይሂ ወሰለም ነቢዩ። ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ?
ፈኢነሁ መን የዕሽ ሚንኩም የራ በዕድ እክትላፈን ከሲራ። ይህንን ሱነን አቢ ዳውድ 4607ኛው ላይ፣ ሱነን ትርሚዚ 2676ኛው ላይ፣ ሱነን ኢብኑ ማጃህ ላይ፣ ሙስነዱ አሕመድ ላይ፣ ሙስተድረክ ዐለ ሰሒሐይኒ ተኽሪጅ ልሙስነድ ላይ፣ ሹዐይብ አርናውጥ ማለት ነው፣ ሸርሑ ሱና ላይ፣ ሙዋፈቀት ልኸበር የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን። ይህንን ሐዲስ ማለት ነው። እንትን ለማድረግ ያክል ሐዲሱ ሰሒሕ መሆኑን ለመናገር ያክል ነው። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? ፈኢነሁ መን የዕሽ ሚንኩም ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ በዕድ እክትላፈን ከሲራ ብዙ አለመግባባቶችንና ግጭቶችን ይመለከታል፣ ይደርሳል አሉ። ግጭቶችን ያያል። ፈዐለይኩም እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነት ልኹለፋኢ ራሺዲን የኔን መንገድና የኹለፋኢ ራሺዲኖችን የተመሩትን የኔን ምትኮችን እነሱም አቢበክር፣ ዑመር፣ ዑስማንና ዓሊ አራቱን መከተል አለባችሁ። አልማህዲይን ወዐዱ ዐለይሃ ቢነዋጂዚ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳት ልእሙር እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። ፈኢነ ኩለ ሙሕደሰትን ቢድዓ ወኢነ ኩለ ቢድዓትን ضላላ። ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው፣ ሁሉም ቢድዓዎች ደግሞ ጥመቶች ናቸው። ኸላስ በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩም ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነቢዩ ንግግር ሲመጣ ግን ካንሰል ይደረጋል። ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የዓብዱላህ ብን ዓባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኝን ሐዲሶችን በአጠቃላይ ልጥቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም ዓብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው ሰሓቦች ንግግር ነው። የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሓቦች ንግግር ደግሞ እንለፍ። እስቲ ወደ ሰሓቦች ንግግር እንግባ። ሹፍ ሱብሓነላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሒመሁላህ ዓብዱላህ ብን ዓባስ እንዲህ አለ። ዓብዱላህ ብን ዓባስ ጋር ሄጄ ዓብዱላህ ብን ዓባስን የነቢዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዐለይከ ቢልእስቲቃማ ወተቢዕ ልአምረ ልአወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕ ልአምረ ልአወለ የቀደምቶችን መንገድ ተከተል። የእኛም ማለቱ ነው፣ የእኛም ማለቱ የሰሓቦቹም ማለቱ ነው። ዓብዱላህ ብን ዓባስ ሰሓቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባን አልኩብራ የሚለው የኢብን በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይህንን አተር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አተር ነው ታገኙታላችሁ። የሰሓቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከእሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል? ኢብን ጀበል ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ ልማል፣ ከእናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከእናንተ ኋላም ከእናንተ ፊት ለፊትም ማለት ይሆናል። ከእናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነቢዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነቢዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከእናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ ልማሉ ንብረት የሚበዛበት ሰዎች ሀብታም የሚሆኑበት፣ ወዩፍተሑ ፊሃ ልቁርአኑ ሐታ ያእኹዘሁ ልሙእሚኑ ወልሙናፊቅ፣ ሙእሚኑ ሙናፊቁን ቁርአንን መማር የሚገራበት ጊዜ። ለምሳሌ የእኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ፣ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስማሙ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጁሉ ወልመርአቱ ወሰጊሩ ወልከቢሩ፣ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ፣ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን፣ ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ፣ በቁርአን ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው
በነሻጣ ነቢዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን ልኩብራ የሚል የኢማም አልበይሀቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነህ ብለው አብዱላህ ብን ዑመር ተናግረዋል። ሸርሑ ኡሱል ኢዕቲቃድ አህሉ ሱነት ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱል ኩብራ ኢብን በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ፣ አዲስ ነገር አትፍጠሩ፣ ነቢዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም፣ ተብቃቅታችኋል፣ ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓትን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። አብሽር ሐቢቢ አብሽር። አልሙዕጀም ልከቢር ለጠበራኒ የሚለው መጽሐፍ 8770ኛው ላይ ኢማም ዳረሚም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ ልኢማን የሚለው ኢማም አልበይሀቂ መጽሐፍ ላይ የምናገኛለን። ሙጅመዕ ዘዋኢድ የሚለው የሀይተሚ ኪታብ ላይ የምናገኘዋለን ማለት ነው። ዑለማ ሰለፍ መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድን ነው? ኢማሙ ሻፊዒ የእሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከእሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር የምንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ አለዚ ላ ኢላሃ ኢላሁ አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የእነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ ሙሃጅሪን ቢፈድሊሂም አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ ናሱ ፊ ዲኒሂም ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። ፈኢነ ሸረል ኡሙሪ ልሙሕደታት የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደታቱ አዲስ ተጨማሪ ነገር ነውና አዙህድ የሚለው የኢማሙ አሕመድ ብን ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነቢዩን አላያቸውም እንጂ በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጅድ ናራን ላ አስተጢዑ ኢጥፋአሃ፣ መስጅድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጅድ ውስጥ የሚሰራን ቢድዓ ከምመለከት፣ አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጅዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ? አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ብን አብዱልዓዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማም ሻፊዒ አስተማሪ ናቸው። ኢማም አልአውዛዒን ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ ኸይረን። በጣም ቆንጆ ሀሳባቸውን ሁለቱም ጥሩ አድርገው አቅርበውልናል። ኢንሻአላህ 20 ደቂቃ ተጠቅመዋል። አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው። በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙዓዝ ያቀረበው ነገር ላይ ያነሳል። እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙዓዝ ደግሞ አስተያየቱን ይሰጣል። ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ። ማሻአላህ በጣም ብዙ እውቀት እየተማርን ነው። ታች ያላችሁም ሰዎች ኢንሻአላህ አድበን ከመጥፎ ከስድብ ከመጥፎ ከብሽሽቅ አይነት ነገሮች እንቆጠብ። እስካሁን አልሐምዱሊላህ ጥሩ ነው። ኮሜንት ላይ ያለ ሰው ብዙ የከፋ ነገር እየጻፈ አይደለም። ስለዚህ ሁላችሁንም ለማመስገን እወዳለሁ።
ሁለቱም ኡስታዞቻችን ኢንሻአላህ ጀዛኩሙላሁ ኸይረን። አሁን ወደ ኡስታዝ አደም ልመለስ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ። ወደ ኡስታዝ አደም ልመለስና 10 ደቂቃህን መጠቀም ትችላለህ። ቢስሚላህ። ሹክራን ኢሳቅ። ኡስታዝ ሙዓዝን በጣም አመሰግናለሁ። ጥሩ ነገሮችን ነው ያነሳው። ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ። ዞሮ ዞሮ ያው እንግዲህ እሱ ችግር የለውም፣ አላ ሂሳብ ይሆናል። እኔ እነዚህን ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙዓዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው። ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሓቦች ጋር ነው የምንሄደው። ቁርአኑ እንዴት ተረዱት ብለን የሰሓቦች ደረሶች ጋር ነው ኢማሙ ሻፊዒ ጋር ነው የምንሄደው እና በቀጥታ ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል? እኔ ከቁርአንና ከሐዲስ ነው የምፈልገው አለ እና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም። አይ ቲንክ እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑ እና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሀሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ደፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዓለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባ እና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉ እና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነው እና ለዛ ነው በቃ ዑለማዎቻችን ኢቭን ይሄ የቢድዓ ቆንጆ የለውም የሚሉት ስያሜውን የጠሉት ያልኩት ለዛ ነው። ከኪሴ ያመጣሁት ነገር አይደለም። አላኩል ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሀሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንጻር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ፣ ወጀዐልና ፊ ቁሉቢ አለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይሂም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትን እና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ማከተብናሃ ዐለይሂም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሳው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀነሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስ እና ያንን ሒካያ ነፍይ እስካላደረገ ድረስ የእኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዞ ሐታ ኢብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት ኢብኑ ከሲር ጊዜ ካለ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነቢዩ ዓለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው
በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ ሶስቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማራዑሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘነው ማስረጃ ነው ማለት ነው። የቢድዓ ቆንጆ እንዳለው ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ ኢማሙ አልቡኻሪ እና ኢማሙ ሙስሊም عن عائشة رضي الله عنها وأرضاها የዘገቡት ሐዲስ من أحدث في أمرنا هذا ما ليس منه فهو رد የሚለው ወንድሜ ቢድዓ ይከፈልም ለሚሉ ዑለማዎች ሳይሆን ማስረጃው ቢድዓ ይከፈላል ለሚሉ ዑለማዎች ነው ማስረጃነቱ። ይኸውልህ من أحدث في أمرنا هذا ما ليس منه ያሉ ይሄ መንጡቅ ይባላል በኡሱልዮሽ ቋንቋ ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፈ አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንጻር መለስ ብለን የኢማሙ አልቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነቢዩ ዐለይሂ ሰላቱ ወሰላም ከዲን አልኢስላም የሆነ ነገር እንዳለ ያሳየናል የሚሉት ይህን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላ አሁንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀምጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀምጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ ባዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዓሚለ ቢሃ ሚን ባዕድህ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲስ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነውና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ضላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ضላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ 40 ነወያ የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፈዓልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አይማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ضላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሀዲ ሀዲዩ ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሀዲ ሀዲዩ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነቢዩ ዐለይሂ ሰላቱ ወሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሂቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓቲን የሚለው ሀዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊን ማየት ይቻላል። እነ ኢማሙ ልዓይንይ ማየት ይቻላል። እነ ኢማሙ ኢብኑ ሐጀር አልዓስቀላኒ ቅድም የገለጽኩላችሁ ዑለማዎች በሙሉ
ሌሎቹም ያልገለጽኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሃዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሓበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን፣ ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይህን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ 10 ደቂቃ። አብሽር፣ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ። መጀመሪያ ላይ ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና ካልስ ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ እየሰማው ነው። ያልተመቸኝ ፓርት ምን መሰለ ሙዓዜዋ፣ አፉ እሺ ሐቢቢ፣ ያልተመቸኝ ፓርት ምን መሰለ ሙዓዜዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይህ አካሄድ ዒልሚ አይደለም፣ እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሑስነ ظن ነው ሐቢቢ። ለምን መሰለ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንጻር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው። ዑለማዎች ኦልሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም እያየን እንሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢብ። ባረከላህ። አብሽር፣ አላህ ይባርክ ፊክ። እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ይሳብ ጀምር። እሺ አስጀምረው ደቂቃውን። ቢስሚላሂ ራህማን ራሂም። ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኸኛል። ናም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን እጅቲሃዳቸው እዚያ ጋር ነው ያደረሳቸው። የእነሱን እጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱ ሲባል የእነሱ ንግግር ደሊል ስላልሆነ። ስለዚህ ያው ዑለሞችን እንትን ማድረጊያ አይደለም፣ ታህዊን ማድረጊያ አይደለም። እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሀብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተል አለ ብዬ አላስብም፣ በጣም ስለምናከብራቸው። ስለዚህ ይሄን ያለው እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ናም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትም ማስረጃ ይስጡን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋ ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አዎ አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን። በዚሁ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም፣ እሱ ሰዓት ይኖረናል፣ አብረን እናወራበታለን። ሌላኛው ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ የሚል አላህ ሱብሓነሁ ወተዓላ ስለ ቀደምቱ ማህበረሰቦች የነገረን ንግግር አለ። እሱን አንስተሃል። ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ ፈማ ረዑሃ ሐቀ ሪዓየቲሃ ፈአተይና አለዚነ አመኑ ሚንሁም አጅረሁም የሚለው አያውን ከጠቀስክ በኋላ ምን አልክ? አላህ ሱብሓነሁ ወተዓላ ሚን ባቢ ዘም የጠቀሰው ነገር አለ እዚህ ጋር ፈማ ረዑሃ ሐቀ ሪዓየቲሃ የሚለው ማለት ነው። ከዚያ በኋላ ደግሞ ምን አልክ? ሸርዑ መን ቀብለና ሸርዑን ለና ሐታ የእቲ ናሲኹን ፊ ሸርዒና። እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው። ሸርዑ መን ቀብለና ከኛ በፊት የነበረው ነገር በተለይ ነቢዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላለን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ። እኔ ደግሞ እያልኩ ያለሁት አዎ አንተ ያልከው ትክክል ነው። ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሓቦችና ታቢዖች ሲፈስሩት እንደከለከልን ነው የፈሰሩት። ቅድም አያቶችን አንስቻለሁ፣ የግድ መመለስ የለብኝም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲት አይደለም 5፣ 6፣ 7 ሐዲቶችን አምጥቻለሁ። በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል። ስለዚህ ሸርዑን ለና እንዳይሆን ክልከላውን የከለከለው ማለት ነው። ሸርዑን ለና ይሆን ነበር እኮ ነብዩ ባይከለክሉን ኖሮ። ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው። አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው።
አንዱን አምላክ አባዝተው ሶስት አረጉት። ያ ነገር በኢስላም እንዳይፈጠር ነው ነቢዩም ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ፣ ቢድዓን ተከልከሉ፣ ከቢድዓ ራቁ ሲሉ የነበረው። ከዚህ አለፍ ስንል መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ የሚለውን ብለሃል። ሲጀምር እኔ ሐዲሱን አልጠቀስኩትም፣ ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል። መርዱዱን ዐለይሂ ማለት ነው። መን አሕደተ ፊ አምሪና አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ማ ለይሰ ሚንሁ ዲኑ ውስጥ የሌለን ነገር ፈሁወ ረዱን፣ ያ ነገር ወደ እሱ ተመላሽ ነው የሚሆነው። አላህ ፊትም አይመነዳበትም፣ እንዲህም ይጠየቅበታል ማለት ነው። እሺ ይሄንን ሐዲስ በምንድን ነው የምንረዳው? ይሄንን ሐዲስ በእኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል። ሐዲስ በሐዲስ ሲፈሰር ይጣፍጣል። ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው። በሌላ ሐዲስ ደግሞ እናታችን ዓኢሻ ራሷ የዚሁ ሐዲስ ዘጋቢ የነበረችው እናታችን ዓኢሻ ሰሒሑ ሙስሊም ላይ ደግሞ መን ዓሚለ ዓመለን ለይሰ ዐለይሂ አምሩና አለች። አለቀ ኸላስ። መን ዓሚለ ዓመለን የሆነን ተግባር የሆነን ስራ የሰራ ሰው ለይሰ ዐለይሂ አምሩና የእኛ ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይሂ ረዱን ወደ እሱ ተመላሽ ይሆናል። ረድ መሆኑ ሁለቱም አንድ ሼር ያደርጉታል። ሁለተኛ ነገር ራዊ አንድ አይነት ራዊ ነው። ዓኢሻ ናት የዘገበችው ሁለቱንም የዘገበችው ዓኢሻ መሆኗና እንትን ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርሕ የሚደራረግ ነው። ስለዚህ ምንድን ነው ያለው ማለት ነው? መን ዓሚለ ዓመለን ለይሰ ዐለይሂ አምሩና የሆነን ፊ አምሪና የሚለው ዓመለን የሚለው ለይሰ ዐለይሂ አምሩና የሚለው ይተሳሰራል ማለት ነው። አምራችን ውስጥ ዲን ልእስላማችን ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይሂ ረዱን ነው። ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርሕ ሲያደርግ ነው። ሌላኛው ነገር ደግሞ መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚል ነገር ወንድማችን አደም አንስቶልኛል። ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ። እሱ ምንድን ነው? ሰበብ አለው ልትለኝ ትችላለህ። ነዓም ሰበብ አለው። በፊት እኮ ይህ ነገር መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም። የተቆረጠውን ሐዲስ ብቻ ነበር የሚያመጡት። ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር፣ አው ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ። ነዓም አይገድበውም እናውቃለን። ወላኪን ሐዲሱን ራሱ ሸርሕ የሚያደርግ ሌላ ሐዲስ አለ። انتهى الأمر። حديث شرح የሚያደርግ شرح السنة للبغوي شرح السنة للبغوي አንደኛው ሙጀለድ 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم አለ። ምን አለ? يقول من أحيا سنة من سنتي قد أميتت بعدي። ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ በአጠቃላይ አንድ አይነት ነው። من أحيا سنة من سنتي قد أميتت بعدي ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ? فإن له من الأجر مثل من عمل بها من الناس። ሌሎች ሰዎች ከሱ ኋላ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ መን ሰነ ሱነተን ሐሰነተን እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አድርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መጥተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው፣ ሰደቃ መስጠት እንዲህ ነው። ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ። ከዚያ እዚያ ቦታ የነበሩ ሰሃቦች ቁጭ ብለው ይመለከቱ ነበር። የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው፣ የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርሕ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው። የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርሕ ከሚያደርጉና እንድንረዳው ከሚጠቅሙን ነገሮች አንዱ ነው። ስለዚህ
ሐዲሱን ሸርሕ የሚያደርግልን አንደኛው ሰበቡ ነው። ሰበቡ የተሰጠበት ነው። ያ ብቻ አይደለም። ነቢዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቸሽኑን በአጠቃላይ ሰሓቢዩ መግለጹ ሸርሕ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርሑ ሱነት ሊልበጋዊ ላይ የመጣው መን አሕያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሓቢዩ ምንድን ነው ያደረገው? አዲስ ነገር ነው እንደ የፈጠረው? ሰደቃ መስጠት በእስላም ውስጥ አልነበረም? ነቢዩ አልጠሩበትም? ላ አዘው ነበር። እዚያ ጋር ቆመው ሰሓቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱናን ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሓቢዩ የገለጸው ነገር በአጠቃላይ ሄዶ እሱን ሸርሕ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርሕ የሚያደርገው ሌላ ሐዲስ አለ። የወንድማችን አደምን ንግግር በዚሁ ልጨርስ። ከዚያ በኋላ ደግሞ ስለ ኩል የሚለው ኩል ሙሕደሰትን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። እናም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም፣ ላ ተምረውታል። ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል። ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል። ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙሕደሰትን ቢድዓ የሚለውን ወይ ደግሞ ኩሉ ቢድዓትን ضላላህ የሚለውን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ሸርሕ ለማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርገዋል ብለኸኛል ወንድሜ አደም። 1-2-3 መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው የሚከፈለው። አንደኛው ተኽሲሱን ሙተሲል ነው፣ ሙኸሲሱን ሙተሲል የሚባል። ሁለተኛው ደግሞ ሙኸሲሱን ሙንፈሲል የሚባል ነው። ሙኸሲሱን ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱን ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱን ሙተሲሉ ነው ወይስ ሙኸሲሱን ሙንፈሲል ነው? ሙኸሲሱን ሙተሲል ካልከኝ ኩሉ ቢድዓትን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱን ሙንፈሲል ነው ካልከኝ ደግሞ ሙኸሲሱን ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱን ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረግኩባቸው ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓቲን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል ፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲስ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓቲን ضላላህ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው ከኢስቲትናኡ ውስጥ? እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደነ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር። መርሐባ ማሻአላህ። አሁን እስቲ እንደው እረፍት እንውሰድ ያ ጀማ። ይሰማል አይደል ድምጼ? ኦኬ፣ ምናልባት ይሰማል። ሄጄ ውሃ ላምጣ መሰለኝ። እኔም ውሃ አላመጣሁም። እሺ ጥሩ። እስከዛ አረፍ እንበል አንድ ጊዜ። እንትኑን ኦኬ፣ ስታክ አድርጎብኛል። ምን እንደሆነ አላውቅም። ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ኦኬ፣ ይሰማል ሊሆን ኡስታዝ አደም? እኔ ቀጥ ብሎብኛል። ምንም እየተሰማኝ አይደለም። እኔ ጋር እየተሰማኝ ነው። እሺ ጥሩ። ስታክ አድርጎብኛል። ለምን እንደሆነ አላውቅም። ፍሪዝ አድርጎብኛል። ብላክ አድርጓል። ኦኬ፣ አሁን መጣ። አሁን ብላኩ ተነስቶ። ኦኬ፣ አይ ቲክቶክ ኢዝንት ሪስፖንዲንግ ይለኛል። ለምን እንደሆነ አላውቅም። እንግዲህ ኢንሻላህ እንደማይዘጋብን ተስፋ አደርጋለሁ። ችግር ካለም ያው ድጋሚ ተመልሰን እንገባለን። ችግር የለም። አላኩል ያህል በጣም ወላሂ ቆንጆ ቆይታ ነው ያደረግነው። በጣም ደስ የሚል ብዙ ነገር የተማርንበት ቆንጆ ቆይታ ያደረግንበት ነበር። ስለዚህ እረፍት እናድርግ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ወባሪክ አላ ሙሐመድን ወአላ አሊ ሙሐመድ
كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد إن شاء الله إخلاصاتنا النادس እዚህ የመጣ ነው ለመማማር ነው። እዚህ የመጣ ነው ለመበሻሸቅ ወይ ደግሞ አጓጉል ነገሮችን ለመነጋገር አንዱ በሌላው ላይ የበላይነትን ለማሳየት እንዳልሆነ እናስታውስ። መጨረሻው ሁላችንም የምንፈልገው ጀነት ነው። ጀነት ደግሞ በአላህ እጅ ነው። አላህ ደግሞ እርሱን የሚፈሩትን እርሱን የሚፈልጉትን እርሱን የሚያስቡትን አዋቂ ጌታ ነው። ከዛ አንፃር ኢንሻአላህ የሀሳብ ልዩነት ቢኖረንም የሚያስተሳስሩን ነገሮች ደግሞ በዛው ልክ በጣም ብዙ መሆናቸውን ማስታወስ ያስፈልጋል። ይሰማል አይደል? ድምጽ ምንም ስክሪኔ ሙሉ በሙሉ ቆሟል። እታያለሁ እንዴ? ትታያለህ፣ ትሰማለህ። አብሽር፣ በደንብ እያየን ነው። እኔ ምንም ቆሟል ስክሪኔ ሙሉ በሙሉ። እና ለማለት የፈለግኩት ምንድን ነው በጥቅሉ ወላሂ ካሰብ ነው የሚያስተሳስሩን ነገሮች በጣም ብዙ ናቸው። ምናልባት የሚያለያዩን ነገሮች ብለን ብናስባቸው ብዙ ሆነው አናገኛቸው። ልዩነቶቻችን ትንሽ ናቸው፣ ግን ሰዎች ስንባል ልዩነቶቻችን በጣም ገኖ ስለሚታየን ሳናስበው ነገሮችን እናካብዳቸውና ልዩነቶቻችን ላይ ብቻ እናተኩራለን እና በጣም ብዙ የሚያያይዙን ነገሮች አይታየንም። ከምንም በላይ ክብደት ያለው መካከላችን ትልቁ ገመድ የላኢላሃ ኢለላህ ገመድ ነው። ከአላህ በስተቀር ሌላ አምላክ አምልኮት የሚገባው ሌላ አምላክ እንደሌለ እናምናለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእሱ ባሪያውና መልእክተኛ መሆናቸውን እናምናለን። ይሄ እጅግ በጣም ጠንካራ የሆነ 2 ቢሊዮን ሙስሊሞችን እንደ አንድ ቤተሰብ አድርጎ የሚያስተሳስር በጣም ጠንካራ የሆነ ሰንሰለት ነው። ይህንን ሰንሰለት የሚገዘግዙብን ነገሮች ደግሞ በመካከላችን የሚፈጠሩት የሀሳብ ልዩነቶች ናቸው። የሀሳብ ልዩነቶች ከሰዎች አይጠፉም። ወሊዛሊከ ኸለቀሁም እንዳለው ለዚሁን የፈጠራቸው ያለውን አንዳንድ ዑለሞች ያው ለመኻለፍ ነው የፈጠራቸው